ከፀሐይ በታች በሚደክምበት ድካም ሁሉ የሰው ትርፉ ምንድን ነው? መክብብ 1:3 ላይ ነው የተጻፈው። እና ይሄ ሰባኪው ብዙ ነገሮችን አይቷል። የኢየሩሳሌም ጠቢባን የተባለ ንጉስ ነበረ እና ከፀሐይ በታች በሚደክምበት ሁሉ የሰው ትርፉ ምንድን ነው? ምንድን ነው የሚያገኘው ትርፍ? ሰው አገኘዋለሁ ብሎ የሚያስበውን የሚያቅድለትን ነገር ሲያሳካ ሲደክም ሲኖር ምንድን ነው የሚያገኘው ትርፍ ብሎ ይጠይቃል ሰባኪ። እና ይሄ ሰባኪ ጠቢብ ነው። ብዙ ነገሮች አሉት። ንጉስ ነው፣ አስተዳዳሪ ነው። ብዙ አገልጋዮች አሉት፣ ብዙ ባሪያዎች አሉት። እና መክብብ 2 ላይ ስናየው እኔም በልቤ አለ ለሰነፉ የሚደርሰው ለእኔም ይደርሳል፣ ለምን እጅግ ጠቢብ ሆንኩ አሉ። የዚያን ጊዜም ልቤ ይህ ደግሞ ከንቱ ነው። ጠቢብ መሆን ራሱ ትርፉ ምንድን ነው? ምክንያቱም ለሰነፉ የሚደርሰው ለእኔም ይደርሳል። ከንቱ ነው እኔ ጥበብ መያዝ ብሎ ነው የሚያወራው። እና በሚመጣው ዘመን ነገር ሁሉ የተረሳ ይሆናልና ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። የጠቢቡም የሰነፉም መታሰቢያ አይገኝም። ለዘላለም የሚሆን መታሰቢያ አይገኝም። አይጉድ! ጠቢብ ከሰነፍ ጋር እንዴት ይሞታል ማለት ጀመረ። ከፀሐይም በታች የተሰራው ስራ ሁሉ ከብዶኛልና ሕይወትን ጠላው። ሁሉም ከንቱ ንፋስንም እንደመከተል ነው። እና ወጣት ሆነን ሳለን ሊሆን ይችላል፣ በእድሜ ገፋ ብለን ሊሆን ይችላል። ግን ይሄ ጥያቄ ሁላችንም ላይ ሊደርስ ይችላል። ምንድን ነው የህይወት ትርጉሙ? ምንድን ነው የምለፋው ነገር? ትርጉም ሲያጣ ሁሉም ነገር በህይወታችን የምናገኛቸው እርካታዎች፣ የምግብ እርካታዎች፣ ከምግብ ከመብላት የምናገኛቸው ቀላል እርካታዎች፣ ደስታዎች ምናምን ትርጉም ሲያጡ በህይወታችን ላይ ምንድን ነው ጥቅሙ? የመኖራችን ትርፉ ምንድን ነው የሚል ጥያቄ ሊመጣ ይችላል። አዲስ ስራ ለማግኘት የመጣሪ ትርፉ ምንድን ነው? የመስራቴ የመማሬ ትርጉሙ ምንድን ነው ብለን እንጠይቃለን። እኔ እየጠየቅኩኝ ነበረ። ትርጉም ጠፍቶብኝ ማለት ነው። የህይወት ትርጉም ጠፍቶብኝ። ግን ለካ እኔ ብቻዬን የምኖረው ጥያቄ አይደለም። ብቻዬን የኖርኩት ጥያቄ አይደለም። ይሄ አስተማሪው ወይ ሰባኪው እንደተናገረው መክብብ ላይ ከፀሐይ በታች አዲስ ነገር የለም። ይሄ እኔ ራሴን እየጠየቅኩ ያለሁት እናንተም የጠየቃችሁ ልትሆኑ የሚችለው ጥያቄ እሱ የዛሬ በሺዎች ዓመት የተቆጠረ ጊዜ ላይ ጠይቆታል። ከዛ መክብብ 9 ላይ በጣም አስገራሚ ነገር ይናገራል። እኔም ተመለስኩ ይላል መክብብ 9:11 ላይ ከፀሐይ በታችም ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ተመልከቱ እንግዲህ ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች እንዳልሆነ አየሁ። በዚህ ምድር ላይ አስተዋዮች ባለጠጋ ላይሆኑ ይችላሉ። ባለጠግነት ለአስተዋዮች አይደለም። እንጀራ ለጠቢባን አይደለም፣ ለአዋቂዎች አይደለም። ጊዜና እድል ግን ሁሉን ያገናኛቸዋል። አናቅም። አንዳንድ ጊዜ አስተዋይነት፣ ጠቢብ መሆን በዚህ ምድር ላይ ስኬታማ ሊያደርገን ይችላል ብለን በእርግጠኝነት መናገር አንችልም። እንዲያውም ለጠቢባን አይደለም እንጀራ፣ ሞገስ ለአዋቂዎች አይደለም ማለት። ሁሉም ነገር ጊዜና እድል ነው ሁሉንም ያገናኛቸው ይላል። እና መክብብ 12 ላይ ደግሞ ስናየው ይሄን ሁሉ ተናግሮ እኔ በቃ ብዙ ሚስቶች አሉኝ፣ ራሴን ለሞኝነት ሰጠው፣ ለስንፍና ሰጠው፣ ራሴን በብዙ ደስታ፣ ምድራዊ ደስታ፣ ትናንሽ ደስታዎች ነፍሴን
ደስ ይሰኝሽ፣ ስጋዬን ደስ ይሰኝሽ፣ ለራስሽ የምትፈልጊውን አትከልክዪ ብሎ ሞከረ። ለራሱ ጓሮ አዘጋጀ፣ ዛፎችን ተከለ። ግን በመጨረሻም የተረዳው ነገር እርሱም ከንቱ ነው። ሲናገር ጊዜ እንደውም ለሰው ሲናገር ብላና ጠጣ፣ ልብህን የሚሻውን ነገር አትከልክል ይላል መክብብ ላይ። ሰለሞን ነው የጻፈው ነው ተብሎ የሚታሰበውና ልብህ ከሚሻው አትከልክል ይልና ግን እግዚአብሔር የምታደርገውን ነገር ሁሉ በመጨረሻ ወደ ፍርድ ያቀርበዋል ነው የሚለው። ከዛ ይሄ ሁሉ ተናገረ። በቃ አሁን ዲፕሬሽን የምንለው አይነት ነገር ውስጥ የገባ ይመስለኛል። በቃ የህይወት ትርጉሙ ይጠፋል አንዳንድ ጊዜ። ምንድን ነው በቃ እኔ የምለፋበት ነገር? መሞቴ አይቀርም ነገር፣ መረሳቴ አይቀርም ነገር። ሰለሞን ሲያወራ እኔ የለፋሁበት ነገር ነገ ጠቢብ ሊሆን ወይም ላይሆን ለሚችል ሰው ነው የሚሰጠው። ለዚህ ምንድን ነው መለፋው ትርጉሙ ብሎ ነው እያወራ የነበረው። እና ይሄ ሁሉ ነገር ተናግሮ ዞሮ መክብብ 12 ላይ የነገሩን ፍጻሜ እንስማ ይላል። ይህ የሰው ሁለንተናው ነውና፣ የሰው ሁለንተናው እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እንግዲህ ተመልከቱ፣ የህይወት ትርጉም እኛ የተፈጠርንበት ነገር ለክብር ሊሆን ይችላል፣ ለውርደት ሊሆን ይችላል። የተፈጠርነው እግዚአብሔርን ለመፍራት፣ እግዚአብሔርን ለመታዘዝ፣ ለእግዚአብሔር ክብር ነው። ቁጥር 14 ላይ ደግሞ ሲያይ እግዚአብሔር ስራን ሁሉ የተሰወረውን ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና። ስለዚህ ተመልከቱ፣ በቃ በዚህ ያለው ምድር ነገር ላይ እንዳለ እንደ ሰለሞን የሞከረው ሰው የለም። እንደ ሰለሞን ያየው ሰው የለም። ደስታውን፣ ሀብቱን፣ ገንዘቡን፣ ጥበቡን እንደ ሰለሞን ያየ ሰው የለም። እና ይህንን ስናይ የዚህ ምድር ህይወት ምንድን ነው ታዲያ ትርጉሙ? እንደ ክርስቲያን የዚህ ህይወት ትርጉም ምንድን ነው? መልፋት አለብን ሀብታም ለመሆን፣ ታዋቂ ለመሆን፣ ዝነኛ ለመሆን። ምክንያቱም አንደኛ ቆሮንቶስ 15:58 ላይ እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ስራ ሁልጊዜ የሚበዛላችሁ ነው። ይሄ ለእግዚአብሔር የምናወጣው ድካም፣ ቅዱሳንን የምናገለግልበት፣ ለእግዚአብሔር መንግስት የምንሰራበት ስራ ብቻ ነው በከንቱ ሊቀር የማይችለው። እንደውም በእንግሊዝኛው ሲናገር ሙሉ አቅማችሁን ስጡ ለእግዚአብሔር፣ ሙሉ አቴንሽናችሁን፣ ሙሉ አቅማችሁን፣ ሙሉ እውቀታችሁን ለእግዚአብሔር ስጡ። ለጌታ ቤት ወንድማችሁን ለማገልገል፣ ቅዱሳንን ለማገልገል ይሄ ድካማችሁ በከንቱ አይቀርም። ምክንያቱም አሁን ለምሳሌ እኛ የምናደርገው ለምቾት የምናደርጋቸው ስራዎች፣ ለሀብት የምናደርጋቸው ስራዎች፣ ለታዋቂነት የምናደርጋቸው ስራዎች ከንቱ ናቸው። ምክንያቱም አሁን ለምሳሌ ሮሜ ምዕራፍ 8 ላይ ሲናገር ፍጥረት ለከንቱነት ተገዝቷልና፣ ፍጥረት ለከንቱነት ተገዝቷልና። ማን ያስገዛው? በተስፋ ስላስገዛው ነው እንጂ በፍቃዱ አይደለም። ይህ ፍጥረት ለከንቱነት የተገዛው በራሱ ፍቃድ ሳይሆን እግዚአብሔር ላለው ዓላማና እቅድ ነው ይህንን ዓለም ለከንቱነት ያስገዛው። ስለዚህ ክርስቲያኖች ሆይ፣ ወንድሞች ሆይ ሙሉ አቅማችንን፣ ሙሉ ኃይላችንን ወንድሞቻችንን ለማገልገል፣ ቅዱሳንን ለማገልገል፣ ቤተ ክርስቲያንን ለማገልገል መስራት ነው ያለብን። ድካማችን በከንቱ የማይቀርበት ቦታ ቢኖር እግዚአብሔር ያስቀመጠልንን ስራ ስንሰራ ነው። መኪና ብንገዛ፣ ሀብት ብናካብት ያ ነገር ከንቱ ነው። እንደ ሰለሞን የቀመሰ ሰው የለም። እንደ ሰለሞን ልንደርስ አንችልም። ከሰለሞን በላይ ገንዘብ ልናገኝ አንችልም። ከሰለሞን ተመሳሳይ ባሪያዎች ልናገኝ አንችልም። ግን እሱ የደረሰበት እግዚአብሔርን መፍራት ነው። ወንድሞቼ፣ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ
ከንቱ እንዳይሆን አውቃቸዋል ይላል ለቆሮንቶሶች ሲናገር። ይህ ነገር ሁሉ ፍጻሜ እግዚአብሔር የሰጠን ነገር ነው። የእግዚአብሔር ክብር ነው። እግዚአብሔር አንዳንዱን ለክብር ይፈጥራል፣ አንዳንዱን ደግሞ የእሱን ፍርድ ለማሳየት ይፈጥራል። ስለዚህ ወንድሞች ሆይ ይህ ፍጥረት፣ ይህች ዓለም ለከንቱነት ተገዝታለች። በቃ ለከንቱነት ተገዝታለች። ልንቀይረው አንችልም። ምክንያቱም እግዚአብሔር ነው ለከንቱነት ለራሱ እቅድና ዓላማ ያስገዛው። ስለዚህ በዚህ ምድር ላይ እንደሰት ወይ ትልቅ ነገር እናደርጋለን፣ የሆነ ነገር እንቀይራለን ብለን እያሰብን ከሆነ ለሰነፍ የሚደርሰውም ለጠቢቡ ይደርሳል፣ ለባለጠጋው ይደርሳል፣ ለድሃ የሚደርሰው ለባለጠጋው ይደርሳል። ሁሉም መጨረሻው አንድ ነው። ነገር ግን በከንቱ የማይጠፋው ነገር ቢኖር እግዚአብሔር ያስቀመጠልንን ስራ በሙሉ አቅማችን፣ በሙሉ ኃይላችን፣ በትርፍ ጊዜያችን ሳይሆን በሙሉ አቅማችንና በሙሉ ኃይላችን መስራት ስንችል ነው። ተባረኩ።